በርካታ ኢትዮጵያውያን ተይዘው በሚገኙበት የኬኬ በተባለው አማጺ ቡድን ካምፕ ውስጥ የማይናማር መከላከያ ኃይል በድሮን ጥቃት ማድረሱ መነገሩ አይዘነጋም። በኬኬ ካምፕ ውስጥ በእገታ ላይ የነበሩ ዜጎች ኢትዮጵያውያን ከወጡ በኋላ የማይናማር መንግስት የድሮን ጥቃት መፈጸሙን ነው የኢትዮጵያውያኑ ቤተሰቦች ጉዳዩን ተከታትለው ያስታወቁት። ኢትዮጵያውያን ከዚህ ቀደም ታግተው በዚያ ካምፕ ውስጥ እንደሚገኙ በሰፊው ሲዘገብ የነበረ ሲሆን በኋላም በማይናማር በሚገኘው በዚህ ካምፕ ውስጥ የማይናማር መከላከያ ኃይል በድሮን ከፍተኛ ጥቃት መፈጸሙ መዘገቡ ይታወቃል። አንዳንዶቹ ኢትዮጵያውያን ቤተሰቦች ኢትዮጵያውያኑ ልጆች ላይ ጉዳት ደርሶ እንዳይሆን ስጋት ያደረባቸው ሲሆን፣ ሌሎች ደግሞ ኢትዮጵያውያኑ ጥቃት ከደረሰበት ካምፕ ወጥተው ወደ ሌላ ቦታ ከተዘዋወሩ በኋላ ነው የማይናማር መከላከያ ኃይል ጥቃቱን የፈጸመው በማለት ገልጸዋል። የድሮን ጥቃት ደረሰበት ከተባለው ኬኬ ካምፕ የቆየና ያሳለፍነው ረቡ ከዚያ የወጣ ኢትዮጵያዊ በበኩሉ ሲናገር በኬኬ ካምፕና በሌሎችም አካባቢዎች ከሰሞኑ የከባድ መሳሪያ ተኩስ እንደነበረ ገልጿል። አሁን በአንድ ሚሊታሪ ውስጥ 10 ኢትዮጵያውያን አለን። ያለንበትን ቦታ በስም አናውቀውም፣ ግን ማይናማር ውስጥ ነው። ካምፕ ውስጥ ተይዘው ያሉትም አሉ። ወደ ታይላንድ ለመግባትም ተቸግረናል። በመንግስት ከለላ ውስጥ መግባትና ወደ ሀገራችን መመለስ እንፈልጋለን ሲሉም አስታውቀዋል። ጉዳዩን በቦታው ካሉ ኤጀንሲዎች አጣርቻለሁ ያሉ አንድ መረጃ አቀባይ ደግሞ በጥቃቱ ኢትዮጵያውያኑም ሆኑ የሌሎች ሀገራት ዜጎች እንዳልተጎዱ ለቲግቫ ገጽ ነግረውታል።